አይፎን ስልክ ለመግዛት ያሰባችሁ በጭራሽ እንዳትገዙ። የኔን ህይወት በጣም ነው ምስቅልቅሉን ያወጣው። አታንቃኝ፣ በቃ የነገዋን ቀን አታሳየኝ፣ በዚሁ ውሰደኝ። ይሁት ምን ሆነ መሰላችሁ? የቲክቶክ አካውንት አለኝ፣ ወደ 85000 ተከታይ አለኝ፣ ፎሎወር ማለት ነው። የዩቲዩብ አካውንት አለኝ፣ 5000 የሚጠጉ ሰብስክራይበሮች አሉኝ። እና ከሰኞ እስከ ቅዳሜ ስራ ሰራለሁኝ፣ ተቀጥሬ ነው የምሰራው። እና አንድ እሁድን ተጠቅሜ ነው ቪዲዮ የምሰራው ማለት ነው፣ ለቲክቶክ ለዩቲዩብም። እና በተደጋጋሚ ለቲክቶክ የተለያዩ በጣም የሚያስደስቱ አስተማሪ ኮንተንቶችን እሰራ ነበር። በጣም ማለት ተዋናይ አምጥቼ ዋጋ ከፍዬ ጊዜ ሰጥቼ እሁድ ቆንጆ ቪዲዮዎችን ጀነሬት አድርግ ነበር። እና ከዛ የሆነ ታይም ላይ እነዛ ዋጋ ከፍዬ የምሰራባቸው ቪዲዮዎች በጣም አይታዩም። በቃ አንድ የቲክቶክ ቪዲዮ ሆኖ አንድ ወር ቀርጻ የፈጀ ሁሉ አለ። እና ምክንያቱም አንድ እሁድ ነው የምቀርጸው፣ ከሰኞ እስከ ቅዳሜ ስራ ነኝ። ስክሪፕት ለመጻፍም ጊዜ አላገኝም። ባገኝም የማገኛትን ታይም ማረፍ ነው የምፈልገው በዛሽ ታይም። እና እንደዛ አድርጌ እየሰራሁኝ እነዛ ቪዲዮዎች ግን አይታዩም። በቃ ያስተምራሉ ብዬ ምናምን እሰራለሁ፣ አይታዩም። ከዛ የሆነ ሰዓት በጣም ተናደድኩኝ። ምክንያቱም ተዋናይ አድክሜ እኔም ዋጋ ከፍዬ እሁዴን ሳላረፍ ልብስ እንኳን የማጥበት ጊዜ ማታ ከስራ ገብቼ ቅዳሜ እያጠብኩ ምናምን እንዴ ለምን እንደዚህ አይታይም አልኩና በቃ የሆነ መጀጃል ጀመርኩ ማለት ነው። መጀጃልባቸው ቪዲዮዎች ደግሞ ጥሩ ይታያሉ ባይገርማችሁ። ከኖርማል ኮንተንት የሚያስተምሩ ቆንጆ ከምላቸው ኮንተንት ይልቅ እነዛ መጀጃልባቸው ቪዲዮዎች ቫይራል የመውጣት አቅም እያመጡ ሳይ በጣም ገረመኝ ማለት ነው። ከዛ የሆነ ቀን የዩቲዩብ ቪዲዮ ብዙ ጊዜ ስለሚጠይቅ የተሻለ ኮንተንት መሆን ስላለበት ማምረት አልቻልኩም። የቲክቶክ ቪዲዮ ግን እሰራለሁ። ጥሩ ፎሎወሮችን ከፍ እያሉ መጡ ማለት ነው። ከዛ የሆነ ቀን ቁጭ ብዬ ኮንተንቶችን ሳያቸው በቃ የምጀጃልባቸው ኮንተንቶች ታይተዋል፣ ግን በጭራሽ ነው ያልወደድኳቸው ማለት ነው። በቃ ምክንያቱም የኔ ፐርሰናሊቲ ያ አይደለም። እኔ ጥሩ ስራ ነው መስራት የምፈልገው። ለምንድን ነው የምጀጃለው? በቃ እዚህ ጋር ስታክ ማድረግ አለብኝ አልኩና ሙሉ እነዛን ቪዲዮዎች አወረድኳቸው። አሪፍ ቪዲዮ ማምራት አለብኝ አልኩና የጄሚኒ ላይ ገብቼ ጄሚስ ማሰልጠን ጀመርኩ። የቲክቶክ ስክሪፕት የሚጽፍልኝ በጣም በዳበረና አሪፍ በሆነ ኮንተንት መምጣት ስለፈለኩ ያንን የሚጽፍልኝ ጄሚስ አመጣሁና አሰለጠንኩና ከዚህ በፊት የሰራኋቸውን ስራዎች እንዲገመግምልኝ ጠንካራና ደካማ ጎናቸውን እንዲለይልኝ ሰጠሁት ማለት ነው። ስሰጠው ደካማ ጎን ብሎ በብዛት ያወጣልኝ የካሜራ ጥራት ነውና የካሜራ ጥራቱ ቪው ላይ ትልቅ ፓወር እንዳለው 70 ነው 85% ምናምን አካባቢ የሚሆነው የሚሸፍነው እሱ ነው ብሎ ሲለኝ እንዴ ለምን አልገዛም ስልክ የተሻለ ጥራት ያለው ስልክ ለምን አልገዛምና ለምን የተሻለ ቪዲዮ ማምረት አልጀምርም ምናምን ብዬ በቃ ወሰንኩ ማለት ነው። ከዛ ደሞዝ አለኝ፣ ተቀጥሬ ነው የምሰራው። ያ ደሞዝ ግን የቤት ኪራይና የምግብ ነው ወር ከወር የሚሸፍንልኝ ማለት ነው። የቤት የሚገርማቸው የተሻለ ስራ ለመስራት ብዬ ኮንዶሚኒየም ተከራየሁት። ምክንያቱም በነፃነት ለመቅረጽ የተሻለ ቪዲዮ ጀነሬት ለማድረግ ይረዳኛል ብዬ ስላሰብኩኝ ኮንዶሚኒየም ነው የምኖረው። ከሚመጣው ደሞዝ የቤት ኪራይና የምግብ በክሬዲት የምጠቀመውም አለ ምግብ፣ ከዛ ገዝቼ የምጠቀመውም አለ። ብሩ ሲመጣ ኦልሬዲ ያንን ነው ሰርቫይቭ ማድረግ የሚችለው እንጂ ለነገ ምንም ነገር እያደረገ አይደለምና እዛ በቃ ቆም ብዬ አሰብኩኝ። በቃ መስራት እንዳለብኝ ውስጥ ያምናል። አንድ እሁድንም ተጠቅሜ ቢሆን የተሻለ ነገር መስራት ይኖርብኛል። ለምን ስራዬ በሆነ ነገር ፌል ቢያደርግና ከስራ በወጣ ምንም ዋስትና የለኝም። የቤት ኪራይ መክፈል አልችልም፣ የምግቤን ሰርቫይቭ ማድረግ አልችልም። እና በቃ የተሻለ ስራ መስራትና የሆነ ለነገ አለኝ የምለው ነገር እንዲኖረኝ ፈልኩ። ስቲል እንደምታዩት አሁን ፍራሽ ላይ ነው የምተኛው። እስካሁን አልጋ አልገዛሁም ማለት ነው። ለምን እኔ ነገ ላይ ነው ኢንቨስት ማድረግ የምፈልገው። አልጋ በገዛው ምቾቱ ተመሳሳይ ነው፣ ሁለቱም ላይ ፍራሽ ነው። ይሄ ምድር ላይ መሆኑ ነው፣ ያ እንጨት ላይ መውጣቱ ነው። ለኔ ቫልዩለስ ነው። ለነገ ኢንቨስት ካደረኩ ግን የተሻለ ፋይናንስ ማጠራቀም ከቻልኩኝ ተስፋ ይኖረኛል ቢያንስ ብዬ አሰብኩና ምግብና ልብስ ካልሆነ በስተቀር የተለየ ነገር ለራሴ አላወጣም ማለት ነው። ለዛሬ ለነገ ነው የምለው ገንዘቤንና ያም ሆኖ ግን የሚመጣው ገንዘብ ኦልሬዲ ደሞዝ ሊደርስ ሳምንት ሲቀረ ምናምን በቃ ያልቃል፣ እቸጋገራለሁ ሁሉ ማለት ነው። ከዛ የተሻለ ስልክ መግዛትና ጥሩ ስራ መስራት እንዳለብኝ ስላመንኩኝ መቆጠብ ጀመርኩ ማለት ነው። ከምግብ ራሴ ማቀብ ጀመርኩ።
ምሳ ከበላው ራት መዝለል፣ ቁርስ ከበላው ምሳ መዝለል፣ እንደዛ አይነት ነገር ጀመርኩና ለጤና በሚል ውሃ በቀን 2 ሊትር ነበር የምጠጣውና ያን 2 ሊትር አቁሜ ለሳምንት ማለት ነው ማድረግ ጀመርኩ። በቀን ጨርሰው የነበረውን ውሃ በቃ ማለት ብዙ ነገር መቆጠብ ጀመርኩኝ። የትራንስፖርት የምኖረው ኮዬ ነው፣ የስራ ቦታዬ አያት ነው እና ባስ ነው ሁሌ የምጠቀመው፣ ታክሲ በጭራሽ አልጠቀምም። ከዛ ደግሞ ወደ መስቀለኛ ሄዶ ባስ ለመያዝ የ15 ብር የባጃጅ ትራንስፖርት ነበር። ያንን መንገድ ወክ እያደረኩ በእግሬ መሄድ ጀመርኩ ማለት ነው። ከስራም ስወጣ ከአያት ቀጥታ እንዳልይዝ 20 ብር ነው ከአያት ጎሮ። ስለዚህ ምን ማድረግ ጀመርኩ? እስከ 72 ወክ አድርጌ በእግሬ እመጣለሁ። ከ72 በ15 ብር ታክሲ እመጣለሁ ማለት ነው። ከዚህ በፊት የሆነ ልምድ አለኝ እኔ። ይሄን ስላችሁ ጻድቅ ሁኜ አይደለም ወይም መጽዋች ሰው ሁኜ አይደለም፣ ኑሮኝ አይደለም። ግን ሁሌም ቢሆን የታክሲ የተመለሰልኝ መልስ 10 የሚሆን 5 ብር ይዤ አልገባም ወደ ቤቴ። በቃ መንገድ ላይ ለሚጠይቁኝ ለምናምን ነው ሰጥቼ የምገባው ማለት ነው። ለምን እኔ ራሱ ገንዘብ አጥቼ ድንገት ታክሲ ውስጥ ገብቼ ሰው ነው የሚከፍልልኝ። አልቸጋገርም፣ አልደነግጥም፣ ምን አልልም ብዙ ጊዜ ስለገጠመኝ ማለት ነው። እና በመስጠት ውስጥ መሰጠት አለ ብዬ ስለማስብ ሁሌም ቢሆን 10 ይመለስልኝ 5 ለሰው ያግለኝን አካፍዬ ነው የምገባው። እና እንደዛ አይነት ባህሪ ነበርና መሰሰት ጀመርኩኝ። በቃ እዚህ ጋር ይመስለኛል ትልቁን ፌል ያደረኩትና ያንን መቆጠብ ጀመርኩኝ። በቃ ይሄ የሚወጣው ገንዘብ ቢጠራቅም ለነገ የሆነ ነገር ይሆንልኛል። በቃ አሁን ወደምፈልገው ለነገ ስልክ ወደ መግዛት ይወስደኛል ብዬ ስላሰብኩኝ ያንን ብር ማጠራቀም ጀመርኩኝ። በቃ ብዙ ነገሬን ተውኩ ማለት ይቻላልና ብዙ ነገሬን ተውኩ። ቢያመኝ ሕክምና አልሄድም። በቃ የሆነ ከዚህ በፊት ሲያመኝ ቶሎ ነው ወደ ሕክምና የምሄደው። ለጤናዬ አልሰስትም። ቢያመኝ ሕክምና አልሄድም። አይኔን እንደምታዩት እዚህ ጋር ማለት ነው ታመመኝ ነበረ እና ሳምንት ሙሉ ነው የታመምኩት። ለሕክምና ሄጄ ካወጣሁኝ ብሩን ማጉደል ነው የሚሆንብኝ። ለምን ይሄ ይድናል፣ በቃ አበጠ፣ ይፈርጣል፣ ይድናል ብዬ አሰብኩኝ። ከዛ በጣም ነው የታመምኩት። የሆነ ቀን ሌሊት እስከማልቀስ ሌሊት ሙሉ እስከማልቀስ ሁሉ ደርሻለሁ። ይሄ ሙሉ አይኔ ተሸፍኖ ማየት አይችልም፣ ምን ማለት አይችልም። ከዛ የምታዩት ደሙ ማለት ነው ከአይኔ ሲፈስ የነበረ ደም ነው። በቲሸርት ስጠርግ የነበረው በጣም ብዙ ቦታ ማለት ነው እንደምታዩት። እና አንድ ፓኬጅ ሶፍት ጨርሼ ደሙ በመጥረግ እዚህ ጋር ደሙ መፍሰስ ሲጀምር ያንን በመጥረግ አንድ ፓኬጅ ሶፍት ጨርሼ ነው በቲሸርቴ ሳይቀር ደም ስጠርግ የነበረው። እና እዚህ ድረስ ሲያመኝ ለሕክምና አላወጣም። በቃ ያንን ገንዘብ አጠራቀምኩ። ለምን ይጎልብኛል፣ ለነገ ከምቆጠበው ይጎልብኛል ብዬ ስላሰብኩ ማለት ነው። ከዛ በኋላ ኦንላይን ላይ ፈላለኩና የሆነ የምፈልገው ስልክ አገኘሁ። 14 ፕሮ ሃይፎን ማለት ነው። ከመሄዴ በፊት የሚሸጡ ሰዎች አድራሻቸውን ማጣራት ጀመርኩኝና በኦንላይን ነው የምንሸጠው፣ እንደዚህ ነው የምንሸጠው፣ እንደዚህ ነው የምንሸጠው የሚሉኝ ከሆነ ወዲያው አልፈልግም እላለሁ ማለት ነው። ለምን አብዛኛው እነዚህ ኦንላይን ነው የምንሸጠው ዴሊቨሪ ነው ምናምን የሚሉ ሰዎች ሱቅ የላቸውም ማለት ደግሞ ሰርቀው ያንን ስልክ አሰብረው ወይም ባይፓስ አስደርገው ነው የሚሸጡት ማለት ነው። እና ደግሞ እኔ በጭራሽ የተሰረቀ ስልክ መግዛት አልፈልግም ማለት ነው። ለምን በእኔ የደረሰብኝ ነገር አለ ከ2 ዓመት በፊት እና የሆነ ጊዜ ሐምሌ ወር ላይ ነው መገናኛ ወደ 6 ኪሎ ለመሄድ ታክሲ ሰልፍ ላይ ያለሁኝ ከኪሴ ውስጥ ስልኬን ተሰረኩ ማለት ነው። የስልኩ መሰረቅ አይደለም የሚያስደነግጠው፣ ውስጡ ከኔ ጋር የ21 ልጆች መመረቂያ ፋይል ነበረው። ያንን ፋይል እንደያዘ ነው የተሰረኩትና በጣም ሾክር ነው የሆንኩት። ሙሉ ቀን ዝናብ ነበር፣ ደንዝዤ ማለት እንባዬ እኩል ነው የሚፈሰው ከዝናቡ እኩልና ሙሉ ሰውነቴ ደንዝዞ፣ ከዛ ቤተሰብ ጋር ተደውሎ ምናምን መጥተው ከመገናኛ አጽናንተው ምናምን ነው ወደ ቤት የወሰዱኝና ለሌባ ያለኝ አመለካከት በጣም የወረደ ነው ማለት እስከ መግደል ድረስ ነው ልብ የሚያስበው። በቃ እኔ ያን የተሰማኝን ስሜት አውቀዋለሁ። አንድ ሌባ ሲሰርቅ የራሱን ሆድ መሙላት ብቻ ነው የሚያስበው እና ግን ትክክል አይደለም። ለምን ከፋይሉ በላይ አሁን ፋይሉ በእርግጥ በጣም አሳሳቢ ነው። የ20 ልጆች የመመረቂያ ፋይል መጥፋቱ በጣም ነው የሚያሳስበው። ከዛ በኋላ በምን ያህል ጊዜ ተሰርቶ ሊደርስ እንደሚችል አስቡት። አጭር ጊዜ ነው ደግሞ ልናስገባ ይቀራም ማለት ነው። ከዛ ውጪ ደግሞ እኔ ያንን ስልክ ለመግዛት የከፈልኩትን ዋጋ አውቀዋለሁ። አንድ ሰው በዚህ ሰዓት ስፔሻሊ በዚህ ሰዓት ስልክ እንጀራ ነው፣ ህይወት ነው።
ሲከፋን የሚያጽናናን ስልካችን ነው። ምንደሰተው በስልካችን ነው። ገንዘብ ሜክ የምናደርገው በስልካ በቃ ስልክ ሁሉ ነገር ማለት ጉሮሮ እስትንፋስ ነው እስከሚባል ደረጃ ነው አሁን ላይ ያለው እና ያንን ስልክ ሲሄድ በጣም ነው በቃ እኔ ሾክድ ነው የሆንኩት። በቃ ባስ ውስጥ የነበረ ሰው በሙሉ ነው ያዘነልኝ። በጣም በሙሉ ያለቀሰም ሁሉ አለ እግዚአብሔርን ነው የምላችሁ። እና ከዛ በኋላ ያ ስልኬን ተበላው እና ጓደኞቼ ከሰው እጅ ስልክ ልገዛ ነው በቃ የተሰረቀ ነው የሆነ እንደ መጥፎ እንደ መርዝ ነው የሚታየኝ ያ ነገር እና በቃ ማለት ከሰው እጅ መግዛት የሚባል ነገር ጭራሽ አእምሮ ውስጥ የለም። እና በተደጋጋሚ ሳወራቸው ዴሊቨሪ ነው ምናምን የሚሉ ነገር ሲሆን በቃ ይሄ ነገር የተሰረቀ ስልክ ነው በቃ አልፈልግም፣ ጥሩ የሚሆን የተሰረቀ ስልክ አልፈልግም ብዬ ከዛ አንድ ሰው ጋር ስደውል ያ ደግሞ ሱቅ አለኝ እኔ ከሱቅ ነው የምሸጥልህ፣ እሺ ዴሊቨሪ ምናምን አታደርግልኝም አልኩት ለመፈተም ማለት ነው። ኧረ ሱቅ አለኝ መተህ ነው የምትወስደው ቼክ አድርገሃል፣ በቃ ይሄ ትክክለኛ ሻጭ ነው አልኩና ብሬን አስተካከልኩና የጎደለኝም ሞላለቼ ተነስቼ ሄድኩ ማለት ነው። 14 ፕሮ ነው ስልኩ። ከዛ ሄድኩና ወረድኩኝ ያለኝ ቦታ ላይ መጣና ቼክ ታደርገዋለህ አለና ስልኩን አወጣልኝ። እንዴ ሱቅ የለም እንዴ ያልኩ በውስጤ በእርግጥ አልጠይኩትም፣ መጠየቅ ነበረብኝ ምክንያቱም ሱቅ አለኝ ብሎ ነው እዛ ድረስ ያስመጣኝ። ከዛ ያን ስልክ ስከፍተው ሴቲንጉን ሳይው ትክክል ያልሆነ ነገር አለ በህይወታችሁ ማለት ነው። እግዚአብሔርን ነው የምላችሁ የሆነ ነገር ትክክል ካልመሰላችሁ በጭራሽ ምንም ነገር እንዳታደርጉ በቃ በጭራሽ ማለት ነው። ከዛ ያንን ስልክ ስከፍተው ሞዴሉ ላይ ኤም የሚል ነገር ከሌለ መጀመሪያ ላይ ያ ስልክ ሪፓክ ነው ወይም ደግሞ ባይፓስ ነው የሚል መረጃ ሰምቻለሁ። ኤም የሚል የለውም ይሄ ነገር ኤም የሚል የለውም ስለ እኔ አላቅም ብቻ ስልኩ በቃ ጥርት ያለ ትክክለኛ ስልክ ነው በቃ እንዳልሆነ እኮ ያውቃል ውስጤ። ከዛ ደግሞ ከታች ላይ ኬረር ሲም የሚል አለ አይደል? እዛ ጋር ሲም ሎክድ ኖ ሬጅስተር ምናምን የሚል ጽሁፍ መኖር አለበት እና ያም ጽሁፍ የለም። አሁን ያም ጽሁፍ የለም። በነገራችን ላይ የልጁ ጥፋት ምንም የለበትም። ሙሉ በሙሉ 100% ጥፋተኛው ተጠያቂውም ራሴ ነኝ ማለት ነው። እነዛ ነገሮች የሉትም። እንደሌሉት እያወቅኩ ለምን እንደሆነ አላውቅም፣ ስልኩ እንደማይሆንኝ እያወቅኩ ከፈልኩ። እግዚአብሔርን ነው የምላቸው ከፈልኩ ማለት ነው። ከፈልኩኝ። ከዛ እየመጣው መንገድ ላይ አፕላይ ዴን አስገባው። አላስገባኝ አላስቸገረኝ በተደጋጋሚ። ከዛ በቃ የእውቀት ችግር ይሆናል አልኩና ወደ ቢሮ መጥቼ የአይቲ ባለሙያ አለ ወደ እሱ ሰጣሁት። አስገባነ። በተደጋጋሚ አስቸግሮን በስተመጨረሻ ተሳካና አፕላይ ዴን ተቀበለ ማለት ነው። ከዛ አፕሊኬሽን ልናወርድ ስንገባ ማውረድ አልቻለም። ያው እኔ ለስራ ነው የገዛሁት፣ ኤዲት ላደርግበት፣ ልቀርጽበት፣ ልለቅበት ነው የገዛሁት በትክክል ማለት ነው። የሚገርማቸው የቲክቶክ ፎሎወሬ ከ85,000 ወደ 79,000 ዝቅ አለ ማለት ነው። በጣም ቀነሰ። ወር ባልሞላ ጊዜ ውስጥ ነው ይሄ ሁሉ የሆነው እና እኔ ማለት ምርጥ ስራ መስራት እንዳለብኝ ውስጤ ስላመነ ነው ይሄን ያህል ኢንቨስት አድርጌ ከ35,000 ብር በላይ እዳ ተበድሬ ገንዘብ ይሄንን ስልክ ለመግዛት የወሰንኩት ማለት ነው። እና አላወርድልን ሲል ልጁ ጋር ሆንና ሞከር ነው አፕሊኬሽን ማውረድ እምቢ ሲላል በቃ ሪሴት እናድርግና እንፈታዋለን እና ሪሴት አደረግን። አስቡት ሪሴት ስናደርገው አይክላውድ አይዲ የሚጠይቀን የሆነ በዲቤት የሚጀምር ሰው ነው። በቃ እንደተሰረቀ ያኔ ነው ያወቅኩት። በቃ ደወልኩለት ለልጁ፣ ክፉ ቃል ምንም ካፌ አልወጣም። ስልኩ እኮ እንደዚህ ያለኝ አልኩት። እኔ አላቅም እንግዲህ እስኪ ባለሙያ ወስደሽ አሳየው ምናምን ያለኝ። በቃ ምንም ክፉ ቃል አልወጣኝም። ምክንያቱም ብናገርም ትዝብትና ማተርፈው ልጁ ምንም ተአምር ሊፈጥርልኝ አይችልም። አንዴ የተበላ ገንዘብ ነው። አስቡት ስንት ወር ብሰራ ማልከፍለው እዳ ውስጥ ገብቼ ነው የገዛሁት። ቀላል አይደለም የወጣው ወጪ። ከዛ በቃ ምንም አላልኩም። ወዲያው ራሴን ነው መምታት የጀመረኝ ማለት ነው። በቃ የሆነ ሾክ ደሆነ ሰው ነው። የአይፎን 14 ፕሮ ዋጋ ለእናንተ አልነግራችሁም፣ ታውቁታላችሁ።
አመሸው ስራ ቦታ ወደ ቤትም አልተመለስኩም። ማለት ጥሩ ላይ አይደለሁም። ብመለስም መንገድ ላይ የሆነ ነገር መሆን ያክል ነው የተሰማኝ። ወደ መኝታ ገባው። በቃ እስከ 8 ሰዓት እስከ 7 ሰዓት እንቅልፍ አይወስደኝም። በጣም ብዙ ሀሳብ ይመላለሳል። በጣም እጨነቃለሁ። በጣም ስትረስ ውስጥ ነኝ። ከዛ በቃ ልተኛ ስል ምንድነው ያልኩት? እግዚአብሔር ሆይ በቃ አምላኬ፣ እኔ ኃጢአቴ ከምንም በላይ እንደሆነ አውቃለሁ፣ ግን አንተ ደግሞ ከምንም በላይ መሐሪ እንደሆን አውቃለሁ። በቃ ይሄ ስልክ የሚሰራ ከሆነ በሰላም አንቃኝ፣ የማይስተካከል ከሆነ ግን አታንቃኝ። በቃ የነገዋን ቀን አታሳየኝ፣ በዚሁ ውሰደኝ። እግዚአብሔር ነው እንደዚህ ብዬ ጸልዬ አላውቅም። እኔ በህይወቴ የሆነ ሰዓት መጥፎ ዲፕሬሽን ውስጥ ገብቼ ራስ እስከ ማጥፋት ያሰብኩበት ደረጃ ነበረ። ግን ከዛ ህይወት ወጥቼ አሁን ላይ በጣም ነው የማመሰግነው። እኔ ኃጢአቴ ብዛ እንጂ በእግዚአብሔር በጣም ደስተኛ ነኝ። በህይወቴ የሚደረጉት እያንዳንዱ ነገር ውስጥ በቃ ምን ልበላችሁ በጣም አመስጋኝ ነኝ። በቃ በጣም ነው የምደሰተው በእግዚአብሔር፣ በምንም በእግዚአብሔር አልደራደርምና በቃ ይሄ ስልክ የማይስተካከል ከሆነ አታንቀኝ፣ በቃ የነገዋን ቀን አታሳየኝ፣ ውሰደኝ ነው ያልኩና ጸልየኩና ተኛሁ። ከዛ ጠዋት ስነሳ የራስ ምታቱ ቀንሷል። ከዛ የሆነ አፍንጫዬ ድፍን ያለ ነገር መሰለኝና ወጥቼ ንፍጤን ስነፈጥ የሆነ የተጋገረ ደም ነገር ነውና ወጣ። ከዛ ሲወጣ ደም በቃ መፍሰስ ጀመረ አፍንጫዬ። ከዛ አሁን የራሱ ባሳያችሁ ይኸው ደም ነው የሚወጣው። ቆይ ላሳያችሁ በቲሸርት ደም ነው የሚወጣው ካፍንጫዬ። ይሁት እግዚአብሔርን ደም ነው የሚወጣው ካፍንጫዬ፣ ደም ነው ስቲል ነው ማለት ነው። ምግብ ከበላሁኝ ምግብ ትናንት የበላሁኝ ቁርስ በላው። ምሳ ሰዓትም ስልኩን ለመግዛት ሄድኩኝ። በቃ ይሄ ችግር ተፈጠረ። እራትም አልበላሁም። ዛሬም ቁርስም ምሳም አልበላሁም። ኤሌክትሮኒክስ ቤት ነው ስዞር የቆየሁት እና በቃ የልጁ ጥፋት ምንም የለም እዚህ ጋር። በቃ ልጁ ነጋዴ ነው፣ መሸጥ ያለበትን ነገር ነው የሸጠው። በቃ በትክክል ገቢ የሚያገኝበት ስራው ነው። እኔ ግን ውስጤ እየተጠራጠረ ትክክል እንዳልሆነ እያወቁ ከፍዬ መጣሁ ማለት ነው። ይሄ ህይወት እንድትማሩበት ነው የምነግራችሁ፣ ምንም ለማግኘት አይደለም። በህይወታችሁ የምትጠራጠሩበት ነገር ካለ በጭራሽ በቃ ማለት የሆነ ፊት አልቅሼ ይወጣልኝ ነበር። አሁን ግን ምንም እንባ የለም። እንዴት እንደምነግራችሁ አላውቅም። እግዚአብሔር ነው የምላችሁ። ምክንያት አለው ይሄ ስልክ ለኔ ያልተፈቀደም። እኔ ልጁንም ምንም አላልኩትም። እኔ እግዚአብሔርን ነው የጠየቅኩት። አምላኬ ይሄ ገንዘብ የኃጢአት ገንዘብ አይደለም። በቃ እንዴት መከራ ገብቼ እንዳገኘሁት ስንት ወር ማልከፍለው ብድር ውስጥ ገብቼ እንደገዛሁት ታውቃለህ። በቃ ለሚገባው ሰው የሚገባውን ነገር ስጥ። ለኔም የሚገባኝ ይሄ ከሆነ በቃ በጸጋ እቀበላለሁ፣ ምንም ማለት አይደለም ነው ያልኩት። በቃ እንደዛ አልኩኝ። መጣሁ ወደ ቤት እና እንደምታዩት ስልኩ ይሄ ስልክ ነው። አይፎን 40 ፕሮ ነው። ስማችሁ በዲ የሚጀምር እንደምታዩት አይክላውዱ በዲ ነው የሚጀምረው እና ስማችሁ በዲ የሚጀምር ስልካችሁን የተበላችሁ የተሰረቃችሁ ሰው ካላችሁ በ09 25 18 98 92 ደውላችሁ ስልካችሁን ውሰዱ። ምናልባት እናንተ ይጠቅማችኋል ብትከፍቱት፣ ለኔ አይጠቅመኝም። ኦልሬዲ ከስር ያለው ስማቸው በዲ የሚጀምር አይፎን የተሰረቁ ጓደኞች ካላችሁ እናንተም ሼር አድርጉላቸው ይህን ቪዲዮ።
እና መጣችሁ ስልካችሁን ውሰዱ። ሌላችሁ የምፈልገው ይሄንን ነው። በህይወታችሁ የምትጠረጥሩበት መጥፎ ነገር ይፈጠራል ብላችሁ የምትፈሩት ነገር ካለ በጭራሽ ምንም አይነት እርምጃ እንዳትወስዱ። እወዳችኋለሁ።